አብዛኞቹ ሰዎች ለምን በሕይወታቸው ደካማ እንደሚሆኑ አስበህ ታውቃለህ? መልሱ እጅግ በጣም ቀላል ነው። ስሜታቸው ይገዛቸዋል። ከሚገባው በላይ ይሰማቸዋል። ከሚገባው በላይ ብዙ ያወራሉ። ምንም ትርጉም በሌላቸው ትናንሽ ነገሮች ላይ ያለቅሳሉ። ሕይወት መሬት ላይ አጋድማ እስክትረግጣቸው ድረስ በስሜት ይነዳሉ። ለሚፈጠረው ነገር ሁሉ አላስፈላጊ ምላሽ ይሰጣሉ። አንተ ግን ይህን የባርነት ሰንሰለት መበጠስ አለብህ። ራስህን ከዚህ ደካማ መንጋ መለየት አለብህ። ሕይወት እጅግ ጨካኝ ናት። ይህችን ጨካኝ ዓለም ለማሸነፍ ደግሞ የብረት ልብ ያስፈልግሃል። ስሜትህን እንደ አላስፈላጊ ዕቃ አውጥተህ መጣል አለብህ። አለበለዛ ዓለም ያለ ርኅራኄ ታጠፋለች። ስሜት አልባ መሆን ያንተ የመጀመሪያው የጥንካሬ መሠረት ነው። ስሜትህ ያንተ ትልቁ ጠላት ነው። ሌሎች ሰዎች አንተን ለመቆጣጠር የሚጠቀሙበት አደገኛ መሳሪያ ነው። አንተን ለማጥመድ የተዘረጋ ስውር መረብ ነው። ሰዎች ያንተን ደካማ ጎን የሚለኩት በስሜትህ ነው። ስትቆጣ በቀላሉ ይዘውሩሃል። ስታዝን በቀላሉ ይሰብሩሃል። ስለዚህ አንድ ትልቅ እውነት አሁን ልንገርህ። ታላቅ የሆነ ነገር መገንባት ትፈልጋለህ? ኃይል፣ ክብርና ትልቅ ስም ማግኘት ትሻለህ? እንግዲያውስ ስሜታዊ መሆንን ዛሬውኑ አቁም። ከስሜት ነፃ የሆነ አእምሮ ፍጠር። አእምሮ እንደ በረዶ ቀዝቃዛ መሆን አለበት። ይህን ስታደርግ ማንም ሊያቆምህ አይችልም። ታላቅነት የሚጀምረው ስሜትን በጥልቀት በመቅበር ነው። ጠላቶችህ አንተን መቆጣጠሪያ ሪሞት እንዲያገኙ በፍጹም አትፍቀድ። እዚህ ጋር አንድ ነገር ግልጽ ላድርግልህ። በዙሪያ ካሉ ሰዎች ሁሉ ግዙፍ መሆን አይጠበቅብህም። ኃያል ለመሆን ትልቅ ጡንቻ አያስፈልግህም። በሰዎች ላይ መጮህም የለብህም። ራስህን ለማስረዳት መታገል አያስፈልግህም። አንተ የሚያስፈልግህ አንድ ነገር ብቻ ነው። እሱም ፍጹም የሆነ የራስ ቁጥጥር ነው። የአእምሮን ሐሳብ ሙሉ በሙሉ ተቆጣጠር። የፊትህን ገጽታ አረጋጋ። የልብህን ትርታ ስርዓት አስይዝ። አደገኛ የሚያደርግህ ይኸው ስነ ልቦናዊ ኃይል ነው። ከጡንቻህ በላይ አእምሮህ ያስፈራል። ከገንዘብህ በላይ ዝምታህ ያስደነግጣል። አንተን ከብዙ ቦታ ሊሰባብሩ የሚችሉ ግዙፍ ሰዎች፣ ኃይለኛ ሰዎች ሊያጋጥሙ ይችላሉ። ነገር ግን ዓይንህን ሳታሽ ትፋጠጣቸዋለህ። በቀዝቃዛ ልብህና በቀዝቃዛ ስሜትህ በጽናት ታሸንፋቸዋለህ። ፍርሃት በአንተ መዝገበ ቃላት ውስጥ የለም። በቀዝቃዛ ልብህና በተረጋጋ ስሜትህ ታሸንፋቸዋለህ፣ ታስፈራቸዋለህ። ምክንያቱም ፍርሃት በአንተ መዝገበ ቃላት ውስጥ የለም። ስሜቱን መቆጣጠር ያቃተው ሰው ሲያብድ አይተህ ታውቃለህ? በቁጣ ሲጮህ ተመልክተህ ታውቃለህ? ግድግዳ ሲደበድብ አስተውለሃል? አውሬ መስሎ ሲንቀጠቀጥስ አይተሃል? ይህን የሚያደርገው ደካማ አለመሆኑን ለማሳየት ነው። እኔ ግን ይህንን ትዕይንት 1000 ጊዜ አይቼዋለሁ። መጨረሻውም ሁል ጊዜ አንድ አይነት ነው። ያ ሰው ተሰብሮና አፍሮ ይወድቃል። ሙሉ በሙሉ ተሸንፎ እጁን ይሰጣል። ስሜታዊ ሰው በቀላሉ የሚገመት ፍጡር ነው። በቀላሉ የሚገመት ሰው ደግሞ በቀላሉ ይደመሰሳል፣ በቀላሉ ይሸነፋል። ጨካኝ ቃል ስትወረውርለት ወዲያውኑ ይናደዳል። ክብሩን ስትነካው ይፈነዳል። መጥፎ ዜና ሲሰማ ይወድቃል። ይህ ኃያልነት አይደለም። ይህ ፍጹም የሆነ የባርነት ሕይወት ነው። አንተ ግን ስሜትህ ያንተ ጌታ እንዲሆን አትፍቀድለት። የሌሎች ሰዎች አስተያየት ባሪያ አትሁን። ለስሜት ግፊት እጅ አትስጥ። ሰዎች ፊት ለፊት መጥተው ሊሰድቡ ይችላሉ፣ ሊተቹ ይችላሉ፣ ሊያዋርዱ ይሞክራሉ። አንተ ግን በጭራሽ አትደናገጥ። ተረጋግተህና ተደላድለህ ፈገግ በል። ይህንን የምታደርገው እነሱ የማያውቁትን ምስጢር ስለምታውቅ ነው። ሙሉ ጨዋታውን የምትቆጣጠረው አንተ ነህ። እነሱ አሁንም ተራ የልጆች ጨዋታ ይጫወታሉ። አንተ ግን የጨዋታውን ሰሌዳ ሙሉ በሙሉ
ትገለብጠዋለህ። የእነሱን ደካማ ስሜት መሳቂያ ታድርገዋለህ። ፈገግታህ በውስጣቸው ትልቅ እሳት ይለኩሳል። ዝምታ ሽቃላት ሆኖ ይገርፋቸዋል። አንተ ስሜት አልባ ስትሆን ጠላቶችህ ይርበደበዳሉ። ማንም ሰው በቃላቱ ሊሰብርህ አይችልም። አንተ ከነሱ ቁጣ በላይ ከፍ ብለሃልና። በዚህች ዓለም ላይ ሁለት አይነት ጦርነቶች አሉ። የመጀመሪያው በጦር ሜዳ የሚደረገው የተኩስ ልውውጥ ነው። ሁለተኛው ደግሞ በጭንቅላት ውስጥ የሚካሄደው ጦርነት ነው። ከሁለቱ እጅግ ከባዱ የጭንቅላት ጦርነት ነው። ከውስጥ ጦርነት በሕይወት መትረፍ ከባድ ነው። ከሕይወት ውጣ ውረድ ስትመለስ ብዙ ጠባሳዎች ይኖሩሃል። ብዙ የህመም ሜዳሊያዎች ይኖሩሃል። ልታጠፋቸው ያልቻልክ ከባድ ቅዠቶች ያስቸግሩሃል። እያንዳንዱ ድምፅ እንደ ቦምብ ፍንዳታ ሊረብሽ ይችላል። እያንዳንዱ ጥላ እንደ ክፉ መንፈስ ሊያስፈራ ይችላል። አንተ ግን በጭራሽ አትወድቅም። ተስፋ ቆርጠህ አታለቅስም። ከሰዎች እርዳታ ፈልገህ አትለማመጥም፣ አትለምንም። ከዛ ይልቅ የውስጥ ጦርነትህን በብቸኝነት ታሸንፋለህ። ያንተ መንገድ ከሰዎች የተለየ ነው። የወደቀውን ሕይወትህን መልሰህ ትገነባለህ። ቁጣህን ወደ አንድ አቅጣጫ ብቻ ታተኩራለህ። ያጋጠመህን የሕይወት ስብራት ወደ ነዳጅነት ትቀይረዋለህ። ይህንኑ ማድረግ ግዴታህ ነው። ከህመምህ አትሽሽ። በህመምህ ውስጥ ተዘፍቀህ አታልቅስ። ህመምህን በደንብ ተጠቀምበት። ህመምህን እንደ ስለታም ቢላዋ ሳለው። ከዛም መንገድህ ላይ የሚቆመውን ነገር ሁሉ ቁረጠው። እንቅፋቶችህን በሙሉ ደምስሳቸው። ስኬትህ የህመምህ ትልቁ በቀላ ነው። ወደ ኋላ የሚመልስህ ምንም አይነት ኃይል የለም። አንተ የህመምህ ጌታ እንጂ ባሪያ አይደለህም። ቁስልህ ያንተ ትልቁ ሞተር ነው። በዚህ ሞተር ደግሞ የማይታመን ርቀት ትጓዛለህ። እዚህ ጋር አንድ ትልቅ ምስጢር ንገርህ። የፊት ገጽታ ያንተ ትልቁ መሳሪያ ነው። ፊትህ ጠንካራ መከላከያ ግንብህ ነው። ፊትህ የማይነበብ ጭምብልህ ነው። ዓለም አንተን እንዲያነብህ በጭራሽ አትፍቀድለት። ከገዳዮች ከንጉሶችና ከፈሪዎች ጋር አብረህ ትቀመጣለህ። የፈለጉትን እንዲያስቡ ፍቀድላቸው። አንተ ግን ምንም አይነት ስሜት አታሳያቸውም። ፍርሃትህን አታሳይ፣ ደስታህን አታሳይ፣ ድክመትህንም በፍጹም አታሳይ። አይናቸውን ሲያሹና ሲደናገጡ ታያቸዋለህ። ወንበራቸው ላይ መረጋጋት ሲያቅታቸው ትታዘባለህ። ያኔ አንተ ጦርነቱን እንዳሸነፍክ ታውቃለህ። ፊትህን ከተቆጣጠርክ ሙሉ ክፍሉን ትቆጣጠራለህ። ምክንያቱም ዓለም ባንተ ፊት ላይ ምንም የሚያነበው ነገር የለም። ፈገግ የምትለው በታቀደበት ሁኔታ ብቻ ይሁን። ቅንድብህን፣ ግንባርህን የምታጨማድደውም በታቀደበት ቦታ ይሁን። ከዚህ ውጪ ፊትህ እንደ ድንጋይ እየጠጠረ ይሁን። ዓለም ስላንተ ይገረም። ሰዎች ስለ ማንነትህ ለመገመት ይሞክሩ። ሚስጥራዊነትህ ትልቁ ኃይልህ ነው። ዝምታ እጅግ ገዳይ መሳሪያህ ነው። ዝምታ ሰዎችን በጣም ምቾት ይነሳቸዋል። የባዶነት ስሜት ይፈጥርባቸዋል። ያንን የባዶነት ስሜት ለመሙላት ሲሉ ብዙ ያወራሉ። ያንን ባዶነት ለመሙላት ሲሉ ብዙ ያወራሉ። ብዙ ሲያወሩ ደግሞ የራሳቸውን ሚስጥር ያወጣሉ። አንተ ግን ዝም ብለህ ታጠናቸዋለህ። በዝምታህ ውስጥ ትልቅ አውሎ ንፋስ አለ። ያንን አውሎ ንፋስ መቋቋም አይችሉም። ጠላቶችህ በገዛ ቃላቶቻቸው ይወድቃሉ። በሕይወትህ ያመንከው ሰው ሊከዳ ይችላል። የራስ ያልከው ሰው ሁሉንም ነገር ሊነጥቀህ ይሞክራል። ገንዘብህን፣ ኃይልህንና ቤተሰብህን ሊያጠፋ ይችላል። ያኔ ትጮኻለህ ብሎ ይጠብቃል። በቁጣ ትፈነዳለህ ብሎ ያስባል። አንተ ግን ይህንን አታደርግም። ፈገግ ብለህ በመረጋጋት ዝም ትለዋለህ። ሙሉ በሙሉ ደህንነት እንዲሰማው ታደርጋለህ። ምንም እንዳልተፈጠረ አድርገህ ትቀርበዋለህ። ትክክለኛው ጊዜ ሲደርስ ግን ታጠፈዋለህ። ከፍ ብለህ ታሳየዋለህ። ያለምንም ስሜትና ያለምንም ጩኸት ትደመስሰዋለህ። ይህ ታላቅ ስትራቴጂ ነው። በቀላ ቀዝቃዛ ሆኖ ሲቀርብ ይጣፍጣል። አንተ ደግሞ
ከበረዶ በበለጠ ታቀዘቅዘዋለህ። ከዳተኛው ሲወድቅ አንተ ፈገግ ትላለህ። ይህች ዓለም አንተን ለማስደሰት አልተፈጠረችም። የዚህች ዓለም ዓላማ አንተን መፈተን ነው። አንተን መስበርና ድክመቶችህን ማጋለጥ ነው። ስለዚህ ምቾትን መፈለግ አቁም። ከባድ ጫናዎችን መፈለግ ጀምር። ውድ አልማዞች የሚፈጠሩት በከባድ ጫና ውስጥ ነው። እውነተኛ ንጉሶችም የሚወለዱት በዚሁ መንገድ ነው። ሕመም ለአንተ የተለመደ ጓደኛህ ይሁን። ስነ ሥርዓት ያንተ ቋሚ መኖሪያ ቤት ይሁን። አለመመቸት ያንተን የብረት ጋሻ ይፍጠረው። በምቹ ቦታ ውስጥ በፍጹም አታድግም። የምታድገው በጦርነት ውስጥ ነው። ለዚህ ነው ሁልጊዜ ነቅተህ መተኛት ያለብህ። ለዚህ ነው ማንንም ሰው ሙሉ በሙሉ ማመን የሌለብህ። ምክንያቱም ጠንካራ መሆን ግዴታ ነው። ታላቅ ስምና ክብር በጩኸት አይገነባም። ታላቅነት የሚገነባው ማንም በማያይ ጸጥታ ውስጥ ነው። ዓለም ተኝታ እያለ አንተ ጠንክረህ ትሰራለህ። አንተ በድቅድቅ ጨለማ ውስጥ ስኬትህን ትፈልጋለህ። ሌሎች ሲጨፍሩ አንተ በጥልቀት ታስባለህ። ሌሎች ሲያማርሩ አንተ መፍትሄ ታሰላስላለህ። በዚህ መንገድ ነው ጠንካራ ስብዕና የምትገነባው። አሁን ጠላቶችህ ስምህን በፍርሃት ይጠሩታል፣ በጥልቀት አክብሮት ያነሱታል። ታላቅ ስም በነፃ የሚሰጥ ስጦታ አይደለም። ታላቅ ስም በከባድ ላብ የሚገነባ ነው። ለዛሬ መኖር አቁም። ለዘላለም የሚኖር ታላቅ ሥራ መገንባት ጀምር። ታሪክህ በወርቅ ቀለም ይጻፍ። ምክንያቱም አንተ ተራ ሰው መሆን አትችልም። ሕልምህም አይደለም። ተራ ሰው መሆን ሕልምህም አይደለም፣ እቅድህም አይደለም። አሁን ምን ማድረግ እንዳለብህ ታውቃለህ። ቃላቶቼን በጥልቀት አዳምጠሃል። የቃላቶቼን ስለት በውስጥ ሰምተሃል። ነገር ግን ያለ ተግባር ቃላት ምንም ትርጉም የላቸውም። ስለዚህ አሁን አንድ ጥያቄ ልጠይቅህ። ስሜታዊ መሆንን ለማቆም ተዘጋጅተሃል? በጥራት ለማሰብና በዝምታ ለመራመድ ቆርጠሃል? ምንም ነገር የማይፈራ ሰው ለመሆን ወስነሃል? እንግዲያውስ ተልእኮ ይህ ነው። ዛሬውኑ አንድ ድክመትህን ቆርጠህ ጣል። ነገ አንድ ሰው ሲያበሳጭህ አፍህን ዝጋ። ጠዋት አንድ ሰዓት ቀድመህ ተነስተህ አዲስ ነገር ተማር። አእምሮህንና አካልህን አሰልጥን። ለማንም ሰው ማብራሪያ አትስጥ። ምክንያቱም አንተ ከዛሬ ጀምሮ ኃያል ነህ። ድምፅህን አትጨምር፣ አትለምን፣ ምላሽ አትስጥ፣ አትለማመጥ። አቅድ፣ ተንቀሳቀስ፣ አሸንፍ። ዝምታ ዓለምን ያንበረክካል።